ዛሬ የትም ሳንሄድ በምናባችን ክንፍ ተጭነን ወደ አንዲት አስደናቂ ምድር እንጓዛለን። ይህች ምድር ክንፍ አውጥታ እንደ ወፍ የምትበር ይልቁንም በሜዲትራኒያን ባህር ዳርቻ ላይ የተዘረጋች የታሪክ ሙዚየም፣ የጥበብ መፍለቂያና የፍቅር መዲና ናት። በጠባብና በድንጋይ በተነጠፉ የሮም መንገዶች ላይ እየተጓዛችሁ ነው። በየጥጋ ጥጉ ያሉት ጥንታዊ ህንፃዎችና ሐውልቶች የሺህ ዓመታት ታሪክ በጆሮአችሁ ያንሾካሹካሉ። በቬኒስ የውሃ ላይ ጎዳናዎች ላይ ሆነው ጎንዶላ በሚቀስፉ ሰዎች ዘፈን በአየር ላይ ይንሳፈፋል። ጣሊያን ማለት በስነ ህንፃዎቿ ጥንካሬን፣ በስዕሎቿ ነፍስን፣ በምግቧ ደግሞ ደስታን የምታድል ምድር ናት። ይህች ሀገር የሊዮናርዶ ዳቪንቺ ብሩሽ ያረፈባት፣ የሚካኤል አንጀሎ እጆች ድንጋይን አልብሰው ነፍስ የዘሩባት ሀገር ናት። ከሰሜኑ የአልፕስ ተራሮች በበረዶ የተሸፈነ ግርማ እስከ ደቡቡ የሲሲሊ ሞቃት የባህር ዳርቻዎች ድረስ ጣሊያን እያንዳንዱ ስንቅ ድንጋይ ታሪክ አለው። ዛሬ በዚህ ቪዲዮአችን ውስጥ ከታላቁ የሮም ግዛት እስከ ዛሬዋ ዘመናዊና ውብ ጣሊያን ድረስ ያለውን ረጅም ጉዞ እንቃኛለን። የዓለምን ስልጣኔ ቀይረው በታሪክ ገጾች ላይ ስማቸውን በወርቅ ቀለም ስለጻፉ ነገስታት፣ ኪነ ጥበበኞችና ሳይንቲስቶች እናወራለን። ለሰው ልጆች ስልጣኔ መሰረት የጣለችውን ይህችን ውብ ሀገር ልክ እንደ አንድ በርገር እያጣጣምን እናያታለን። ሁሌም እንደምንለው ቪዲዮን አይተው ሲጨርሱ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጉን አይርሱ። እንግዲህ ወደዚች ድንቅ ሀገር ካርታ ላይ ቀረብ ብለን ስንመለከት ጣሊያን ልክ እንደ አንድ ረጅም የሴት ጫማ ቅርጽ ሆና በሜዲትራኒያን ባህር ላይ ተንሳፋፊ ትመስላለች። ነገር ግን ይህች ምድር ብቻዋን አይደለችም። በዙሪያዋ ያሉ ጎረቤቶቿም ልክ እንደ እሷው የታሪክና የውበት ማማዎች ናቸው። ወደ ሰሜን አቅጣጫ ብቅ ስንል ታላላቅና በበረዶ የተሸፈኑት የአልፕስ ተራሮች እንደ ዘበኛ ቆመው እናገኛቸዋለን። በዚያ በኩል የጥበብና የቅንጦት መፍለቂያ ከሆነችው ፈረንሳይ፣ ከተራራማዋና ሰላማዊዋ ስዊዘርላንድ፣ ከሙዚቃና ከስልጣኔ መገኛዋ ኦስትሪያና ከዝምተኛዋ ስሎቬኒያ ጋር ድንበር ትጋራለች። እነዚህ ሀገራት ለጣሊያን እንደ አንድ አጥር ሆነዋታል። ነገር ግን የሚያስገርመው ነገር በራሷ በጣሊያን ሆድ ውስጥ የታቀፉ ሁለት ትንንሽ ሀገራት መኖራቸው ነው። አንዷ የካቶሊክ እምነት ማዕከል የሆነችው ቫቲካን ስትሆን ሌላኛዋ ደግሞ በዓለማችን እጅግ ጥንታዊ የሆነችው ሳን ማሪኖ ናት። ጣሊያን ለጎረቤቶቿም ቢሆን እንደ እናት አቅፋ የያዘች ለጋስ ምድር ናት። ከ2000 ዓመታት በፊት ዓለም በአንድ ታላቅ ስም ትንቀጠቀጥ ነበር። ያም ስም ሮም ይባላል። መጀመሪያ ላይ በአንድ ትንሽ መንደር የተጀመረችው ሮም ውሎ አድሮ ግን ሶስቱን አህጉራት አውሮፓን፣ አፍሪካን እና እስያን አንድ አድርጋ የገዛች ታላቅ ግዛት ማለትም ኢምፓየር ሆነች። የሮም ግዛት ሲባል በአይነ ህሊናችሁ የጦር ጋሻቸውን ያንኳኩ የሮም ወታደሮችን፣ በፈረስ የሚጎተቱ ሰረገላዎችንና የታላላቅ ነገስታትን ግርማ ተመልከቱ። ሮማውያን ዓለም የኛ ናት ይሉ ነበር። ሜዲትራኒያን ባህር የኛ ባህር ብለው እስከ መጥራት ደርሰው ነበር። በዚያ ዘመን ሮም ማለት የዓለም እምብርት ነበረች። አስገራሚው ነገር ግን የሮም ታላቅነት በጦር መሳሪያ ብቻ አልነበረም። ሮም በአንድ ቀን አልተገነባችም እንደሚባለው ሁሉ ጥበባቸውና ስልጣኔያቸውም ለዘመናት የሚቆይ ነበር። ዛሬ የምንጠቀምባቸው ህጎች፣ የምንናገራቸው ብዙ ቋንቋዎች፣ የምንገነባቸው መንገዶችና ድልድዮች መነሻቸው ያው የሮም ግዛት ነው። ጁሊየስ ቄሳር፣ አውግስጦስ እና ማርከስ ኦሬሊየስን የመሰሉ ታላላቅ መሪዎች በዚች ምድር ላይ ተራምደዋል። ኮሊሲየም ውስጥ የሚደረገው የጀግኖች ፍልሚያ፣ በቤተ መንግስት ውስጥ የሚጠነሰሰው ሴራና የጥበብ ክርክር የሮም ዕለታዊ ህይወት ነበር። ዛሬ የሮም ግዛት በስጋ ባይኖርም መንፈሱ ግን በጣሊያን አፈር ላይ ዛሬም ድረስ አለ። በቆሙት ሐውልቶች፣ በተቀረጹት ሐውልቶችና ኩሩ አረማመድ ውስጥ ያንን የጥንቱን ግርማ
ማየት ይቻላል። ሮም ለዓለም የሰጠችው ስልጣኔ ዛሬም ቢሆን የሰው ልጅ የኩራት ምንጭ ሆኖ ቀጥሏል። አሁን ደግሞ ከሮም የጦር ሜዳና የነገስታት ግርማ ወጣ ብለን ወደ አንዲት በሚያምር ህልም ውስጥ ያለች የምትመስል ከተማ እንጓዝ፣ ወደ ቬኒስ። መንገዶቿ ሁሉ ውሃ የሆኑ መኪና የማይታይባት በታንኳና በጀልባ ብቻ የምትዘዋወሩባት ከተማ ናት። ቬኒስ ልክ እንደ ተረት መጽሐፍ ናት። በውሃው ላይ የተገነቡት ውብ ህንፃዎቿና በየቦታው የተዘረጉት ጥንታዊ ድልድዮች እንዴት ሊሆን ቻለ ብላችሁ እንድትጠይቁ ያደርጓቸዋል። እዚህ ከተማ ውስጥ ሰዓት የቆመ ይመስላል። በዚያ ጸጥታ ባለው የውሃ መንገድ ላይ ጎንዶላ በሚባሉት ታንኳዎች ላይ ተሳፍራችሁ ስትሄዱ የቀዛፊዎቹ ዜማ ከውሃው ሞገድ ጋር ሲዋሃድ የሚፈጥረው ስሜት ለየት ያለ ነው። ቬኒስ የፍቅር ከተማ፣ የኪነ ጥበብ መፍለቂያና የሰው ልጅ ምናብ ምን ያህል ርቆ ሊሄድ እንደሚችል ማሳያ ናት። በየዓመቱ የሚደረገው የጭንብል ፌስቲቫል ደግሞ ከተማዋን ወደ አንድ ምስጢራዊና ማራኪ ዓለም ይለውጧታል። ቬኒስ ማለት በውሃ ላይ የተሳለች ሕያው ስዕል ናት። ከዚህ የውሃ ላይ ከተማ ወጣ ብለን ደግሞ ወደ አንዲት እጅግ አስገራሚ ቦታ እናምራ። በሮም ከተማ እምብርት ውስጥ ተሸሽጋ የምትገኝ ግን ደግሞ የራሷ ባንዲራ፣ የራሷ ሕግና የራሷ መሪ ያላት ትንሽዬ ሀገር። አዎ፣ ስለ ቫቲካን ሲቲ እያወራ ነው። ቫቲካን ምንም እንኳን በቆዳ ስፋቷ በዓለማችን ትንሿ ሀገር ብትሆንም በውስጡ የያዘችው የታሪክና የጥበብ ክምችት ግን ከአድማስ በላይ ይገዝፋል። እዚህ ግቢ ውስጥ ስትገቡ የሚቀበላችሁ የቅዱስ ጴጥሮስ ባስሊጋ ግርማ ሞገስ ነው። በአይነ ስጋ ለማየት የሚከብዱ እንደ ማይክል አንጄሎ ያሉ ጥበበኞች ጣሪያውንና ግድግዳውን በታሪክና በሃይማኖታዊ ስዕሎች ያስጌጡበት ሲስቲን ቻፕል የሚገኘው እዚሁ ነው። ቫቲካን የቢሊዮኖች መንፈሳዊ ማዕከል ብቻ አይደለችም። ለዘመናት የተከማቹ ምስጢራዊ መዛግብት፣ ጥንታዊ የብራና መጻሕፍትና በዋጋ የማይተመኑ የጥበብ ሥራዎች መገኛም ናት። በየመንገዱ የሚያዩት የስዊዝ ዘበኞች በቀለማዊ አልባሳቸው የታሪክን ትዝታ ዛሬም ድረስ ያሳያሉ። ቫቲካን ማለት በአንዲት ትንሽ ስፍራ ዓለምን የሚያክል ተጽዕኖ የፈጠረች ድንቅ ምድር ናት። እንግዲህ ጣሊያን ማለት ይህች ናት። በአንድ በኩል በኋላ የምትደንሰው ቬኒስ፣ በሌላ በኩል ደግሞ የመንፈሳዊትና የጥበብ ቁንጮ የሆነችው ቫቲካን። እንግዲህ የዛሬው ጉዞአችን እዚህ ላይ ያበቃል። ስለ ታላቋ ሮም፣ ስለ ውቧ ቬኒስ፣ ስለ ምስጢራዊቷ ቫቲካንና ስለ ጣፋጩ ምግባቸው አብረን ቆይተናል። ይህች የታሪክና የጥበብ ሀገር ለሁላችንም የምታስተምረው ነገር ቢኖር ውበትን ማድነቅና ታሪክን ጠብቆ ማቆየት ምን ያህል ትልቅ ዋጋ እንዳለው ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ሌሎችም ማጋራታችሁን አትርሱ። በሚቀጥለው ቪዲዮ በሌላ አጓጊ ታሪክ እስከምንገናኝ ድረስ ሰላም ቆዩልኝ።